ሰይጣን የተደገመበትን ደዌ የሚያርቀውን የሰይጣንን ጉልበት የሚሰባብረውን ደግሞም የመማፀኛዋን ከተማ እንባ የምታብሰውን ከመንበሩ ላይ የተቀመጠችውን 4 ጊዜ ጸሎተ ማርያም አድርሰው ወደ እናንተ ይዘው መጥተዋል። አሁን በአጋንንት እስራት የምትሰቃዩ በልዩ ልዩ ደዌ በዚህ በዓይናችሁ የምታዩት የምትመለከቱት የሚጮህ አጋንንት በዱላ አይደለም፣ በጉልበትም አይደለምና በጢስ መልኩ የምታዩት የዕጣኑ መዓዛ እግዚአብሔር ኃይል ያለበት እግዚአብሔር ኃይል ያረፈበት እግዚአብሔር ክብሩን የሚገልጥበት ነው። በዚህ ምክንያት እንጫጫና ደስ ብሎ ነበር ነው። መንፈስ ቅዱስ ሰዎች ጥሩ ይቆላዩ ዘንድ ዜኔ ወዘልፈን ይላለማለ ይህንን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ባይሰጠን ይህን ከርባት ብለን ጸጋ የእኛ እግዚአብሔር በቸርነቱ ባይሰጠን ኖሮ የሰው ልጆች በጠቅላላው በአጋንንት እስራት ብዙ ሰዎች በተሰቃዩ ነበርና የአጋንንት እስራት የሚፈታበትን ኃይሉ ስላደለን አመስግኑ ነበር ነው። ነገርና መስክነው በስፍራ ከጎናችሁ የቆመ ሁሉ መንፈሳዊ ላይ ሆን ይችላል። በማስተዋል ሆናችሁ ጸሎተ ማርያም እናድርግ። ሰላም ለክርስቶስ ለምሰጠት ማለት ነው። ታናም ተወጣ ማለት ነው። ወረደ ስለዋት ስለተሰጠ ስለማረም ስለማረም ታጥቶ ነው ይወጣስ አምላኬ የመድኃኒት ስመሬ ማማላነት ነው። ገብረ ለታውላ አባዋቶ ቅዱስ መሳሁን ለተመከተ ነበር ለፈሩ ገብረ ኃይል በመድራቱ ዘሮን ነው ኢላይ አጥቶና ልቦና ሰፈም ላዋላ ምናብርት ሆኖ አይዘው ለተጣና ስለሆነ በረከቱ ለሩዋን ፈሉ ምራቁ ለውላን ተቆ ለስለሉ የተፈከረ ሳይረ ዘገረም ለአባው ለላብራም ለፈርስላለም ሰላም ለኩም ተሰጥቶ በዶክት ማርያም ስለለ መውታና መተጃቂ ማውቶ ማይበረና ምንድን ባርቱ ተረከሱ ስለማረም ምንድን ማከላስ አፎ ስለማረ ወጣሰን በሰይፈ አምላክ ወመድኃኒት ስመረ ማማላ ነቱን አሁን ይበስ ያስተሱ ይኩሉ ተለብ ስመዳን በኃይል አያሁ ቅዱስ ሰሆን ሁሉም ተጥቶ ለእነ ፈረዋ በኃይል መድራቱ ዘራን ለእለ አብዱህ ማለት ነው ለሰቶት ላይ ያለ መናብት ሆነ የዳን ለሰይጣን ወጥቶት በረከቱ ለሩባን ሰብም ረحمه ለሩባን ሰብም ለስራኤል ላይ ተዘከረ ሳይላ ዘይናው ለአበው ለአብርሃም ወለዘሩስ ከላለም ሰላም ለኪም ዘንሰግድ ለሞት ማርያም ግን ማስተበቃት ማርያም አየተ ማይሰን ማለት ነው። እንታና ምቱ እጃቄ ማለት ነው። ወረማም ግን ባርክ ጸሎታት ነው። ማርያም ግን ነው ታምላክ አሁን ሲል እግዚአብሔር ታስብ ተሰዛ አምላክ ወዳኔ ስመረ ማማላ መትናሁ ኢንቨስተርስ ከሱን ይሁሉ ልብስ በገብረ ሚካኤል አብያት ወቅዱስ መሳይ ወለተለተተ ላይ ለፈረው በገብርኤል ወብራቱ ዞሮን ላይ አብዱል ማለት ነው። ወመሰተም አጃለን ምን አልፎ ማይ ላይ ወለተዛን ወብሩ በረከቱ ለሩዋን ሰብም ራቁም ለውላ ጆፊል ግሬል ክለው ወተዘከረ ሳይሎ ዘመኑ ለአብርሃም ለአብርሃም ወለዘርስ ከላለም ለአብርሃም ለባራቆስ ለጻድቃን ለሰማዕታት ለአባ ጊዮርጊስ ለቅዱስ ያሬድ ለአባ ኤፍሬም ሱራኤል ለጻድቃን ለሰማዕታት ለገዳግላን ለመነኮሳት የተለመን ከአምላካችን እግዚአብሔር ጸሎታችንን ልመናችን ተቀብለ የልቦናችን በጎ መሻት ፈጽምልን። ከሐዘን ከፈተና ሰውረን ለሰይጣን የቅርቆስ መንፈስ የሚያሰቃያቸው ልጆቻችንን ፈትሸልን። እግዚአብሔር አምላካችን
ለእናቱ ለቅድስት ድንግል ማርያም የገባውን ቃል ኪዳን አስበን በፊቷ ተንበርክከን ያቀረብነውን ጸሎት ልመና ተቀብለን ያዘኑትን አረጋግተው ያለቀሱትን አጽናንተው ተሰበሩትን ጠግነው ሸኙልን። ለእመቤታችን ለቅድስት ድንግል ማርያም የገባውን ቃል ኪዳን አስበን በስሟ ተማጽነናልና ኢትዮጵያ ሀገራችንን ጽኑ ሰላም አድርግልን። የሞቱት ወገኖቻችን ነፍሳቸውን ማርልን። የተሰደዱትን ወደ ሀገራቸው መልስልን። ያጡት ስጥልን። የተሰበሩትን ጠግንልን። የተጨነቁትን እርዳልን። ያለቀሱትን እንባቸውን አብስልን። ልጅ ላጡት ልጅ፣ ትዳር ላጡት ትዳር፣ ስራ ላጡት ስራ፣ ሰላም ላጡት ሰላም፣ ጤና ላጡት ጤና ስጥልን። እመቤታችን ቅድስት ድንግል ማርያም የበላይ ሰው እመቤት፣ የጻድቃን እመቤት፣ የደናግላን መመኪያቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው እመቤታችን በአጋንንት ሥራ የሚሰቃዩትን በመተት በደዌ በብዙ ክፉ መንፈስ የሚሰቃዩ ወገኖቻችንን ሁሉ በምልጃሽ ረድተሽ ከክፉ መንፈስ ከክፉ ስርዓት ፈተሽልን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን መላእክት ጸሎት ምልጃ መኖራቸው ለሕይወታቸው ሁሉ አጥር ቅጥር ሆኖ ይጠብቃቸው። በዚያ ወደ ምሕረት ለቤተ ክርስቲያን የሚጠቅም ሥራ የሠሩትን ልጆቻችን ወለተ ሩፋኤል፣ ወለተ ጊዮርጊስ፣ ወለተ ገብርኤል፣ ወለተ አማኑኤል፣ ፍቅርተ ማርያም፣ ወልደ ጊዮርጊስ ገብረ ሥላሴ፣ ወለተ ማርያም ሄደ ገብርኤል፣ ወልደ ጊዮርጊስ አጸደ ማርያም፣ ወለተ ሰማያት ኃይለ መስቀል፣ ወለተ ማርያም ተወልደ መድኅን ገብረ ኪዳን ኃይለ ሥላሴ፣ ወልደ ገብርኤል ማኅደረ ማርያም ኃይለ ገብርኤል፣ ወልደ ዮሐንስ፣ ፍቅርተ ዮሐንስ፣ ሀብተ ዮሐንስ፣ ወለተ ዮሐንስ ገብረ ጊዮርጊስ ገብረ ማርያም ገብረ አምላክ፣ ወለተ ጴጥሮስ፣ ወልደ ዮሐንስ ኃይለ ማርያም፣ ወለተ ማርያም ወልደ ገብርኤል አስካለ ማርያም ኃይለ ጊዮርጊስ አጸደ ማርያም ስለ ማርያም ወልደ መድኅን እሴተ ማርያም፣ ወለተ መስኖ ፍቅርተ ማርያም ፍቅርተ ማርያም ገብረ መድኅን ኃይለ ሴፈ ሚካኤል፣ ወለተ ሰማዕት አስካለ ማርያም ገብረ እግዚአብሔር፣ ወለተ ማርያም ወለተ ጊዮርጊስ ስርክተ ማርያም፣ ወለተ ሥላሴን ተክለ ጊዮርጊስን፣ ወለተ ትንሣኤን አጸደ ማርያም፣ ወለተ ሰንበት ፍቅርተ ማርያም ፍቅርተ ሥላሴ ገብረ መድኅን ሰይፈ ሥላሴን አስካለ ማርያም፣ ወለተ ሰንበትን ገብረ እግዚአብሔር፣ ወለተ ጊዮርጊስ ስርክተ ማርያም፣ ወለተ ጊዮርጊስን፣ ወለተ ሥላሴን ወለተ ማርያም ፍቅርተ ማርያም ፍቅርተ ሥላሴን ኃይለ ሥላሴን እንዲሁም ወለተ ማርያም ጽራረ ማርያም ማኅደረ ማርያም ወለተ ዮሐንስ አስካለ ማርያም ወለተ ሰንበትን በነፍስ በሥጋ ጠብቅልን። ወጥተው ወርደው ሰርተው ያገኙትን ቀሪ ሀብታቸውን ባርክልን። የሁላችን ፍጻሜ ያሳምርልን። ኢትዮጵያ ሀገራችንን ጽኑ ሰላም አድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እግዚአብሔር ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱ ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። እሺ ወደፊታኑ ወደተሆኑ የረስና ረስቶ ለማንስስት በማረ ክርስቶስን አለ 12 ጊዜ ወደዚህ ማርያም ማረነ ክርስቶስ ወደዚህ ማርያም ማረነ ክርስቶስ ወዳፈ መስቀል ኢየሱስ ክርስቶስ ሰራያት ያስራያት ያዋጣ ሁሉ ማሰራት ያበረታ። አሁን አባቶች ወደ እናንተ መካከል እንደመጡ ከፈት እያደረጋችሁ አባቶች ወደዛ ፊታቸውን ዞር አድርጋችሁ ማይቀንትን ወደ ህዝብ ማለት ነው። በዚህ ጋር ተሰመሰ በዛ በፊት ለፊት ከፈት አድርጎ ወጣቶች ከፍት አድርጎት እርኩስ መንፈስ የሚያሰቃያቸውን የአጋንንት ምስራት አስሮ የሚያሰቃያቸውን ሕይወታቸውን ፈታች ከምንም እዚህ ቀለም እግዚአብሔር ይስጥልን። ሌላ ቃለ ማርያም የድናቸው እናት ያወለች ሲሞት አምስት ሰጥቷት አምስት ነበር ለኢትዮጵያውያን ጠቅላላ
ትልቅ ደስታ ነው። ይህ ትልቅ የምስራች ነውና ለዘመናት የሕይወታችን ወላዲተ አምላክ ዓለም ሳይፈጠር በአምላክ ልቡና የሰው ልጅ በሰማይ የሚኖረውን በምድር የሚሽከረከረውን ጠቅላላ በማውያን ጋር ቃል ኪዳን ቢያደርጉም ካህናት ጸሎቱን ባርኩ ሀሳቡን አስተላልፋሉና፣ ስለዚህ እግዚአብሔር ቃል ኪዳን ቢያደርጉም ደግሞ ለፍጻሜ ሁላችንም እንድንባረን መሰረተ ድኅነት የሆነች የድኅነት መሰረት የሆነች እናታችን ለተቀበሉ አባቶች በቃጥላ ቅድስት ማርያም አዲስ አበባ ጉዳዩ በአሁኑ ቀን እንዲተላለፍልን መጠየቅ ይመለከታል። ከላይ በርሱ ለመግለጽ እንደተሞከረው በደብራችን በኩራሻ ደብረ ፀሐይ እግዚአብሔርን በቅድስና ቅዱስ ጊዮርጊስ ቤተክርስቲያን እሑድ ጥቅምት 23 ቀን 2018 ዓመተ ምህረት ከጠዋቱ 2 ሰዓት ጀምሮ ልዩ መንፈሳዊ ጉባኤ ተዘጋጅቷልና በጉባኤው ላይ ተጋባዥ መምህራንና ዘማሪያን ይገኛሉ። ስለሆነም በጉባኤው ላይ የአብያው መምህራንና ምናት የደብሩ አገልጋይ ካህናት ያስተላለፉ ሰራተኞች እንዲገኙ እንዲሁም የወደታ 17 ቀን 2018 ዓመተ ምህረት የሰራዊቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ቅዳሴ ቤቱ በልዩ ሁኔታ ስለሚከበር በእነዚህ ፕሮግራሞች ላይ ቤተክርስቲያኑ እንዲገኙልን በጽሕፈት ቤታችን በኩል በጠዋትና በማታዊ ጉባኤ እንዲሁም በዕለተ እሑድና በወርሃዊ በዓላት በተለያዩ መንፈሳዊ ጉባኤ ላይ ቅስቀሳ እንዲደረግልን ስንል በታላቅ አክብሮት እንጠይቃለን ይላል። እንግዲህ ሄዳችሁ እንድታከብሩ ከወዲሁ በመንፈሳዊ ጥሪ እናስተላልፋለን። የበረከቱ ተካፋይ እንድትሆኑ እግዚአብሔር ይርዳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜን እሷ ታውቃለች ለእኔ ያደረገችልኝ ይላል። እግዚአብሔርን አመስግኑላቸው።